አንድ እርምጃ ሳልራመድ አንቺን ይዤ ተነሳው አንቺን ይዤ ተነሳው እመቤቴ ዛሬም ባርኬኝ ውዳሴሽን አበዛልኝ አምላኬ እናት ዛሬም ባርኬኝ ውዳሴሽን አበዛልኝ አንድ እርምጃ ሳልራመድ አንቺን ይዤ ተነሳው አንቺን ይዤ ተነሳው እመቤቴ ዛሬም ባርኬኝ ውዳሴሽን አበዛልኝ አምላኬ እናት ዛሬም ባርኬኝ ውዳሴሽን አበዛልኝ ግንጃሽ የደገፈኝ በጌታ ፊት ስትቆሚ ጸሎቴን እያሳረች ልመናዬን ስትሰሚ ከጎኔ ሳትለይ ተቆጠሩ ዘመናት ይኸው ለዚህ ደረስኩኝ ከእናትም በላይ ሆነሽናት አንድ እርምጃ ሳልራመድ አንቺን ይዤ ተነሳው አንቺን ይዤ ተነሳው እመቤቴ ዛሬም ባርኬኝ ውዳሴሽን አበዛልኝ አምላኬ እናት ዛሬም ባርኬኝ ውዳሴሽን አበዛልኝ። ለልዑል እግዚአብሔር ፍጹም ምስጋና ይገባል። እልል ብላችሁ እግዚአብሔርን አመስግኑ። አትለይምና እናታችን እናቱ ድንግል ማርያም ስሟ ዛሬም ዘወትርም የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት እግዚአብሔር ባከበራቸው መጠን በተሰጣቸው ተስፋ በተሰጣቸው ክብሯ ሞገስ ስማቸው ዛሬም የተመሰገነ ይሁንልን። እንኳን ለዛሬው ዕለት በሰላም አደረሳችሁ። እግዚአብሔርን አመስግኑ። እኔውም በመግቢያችን ላይ ያው ቅድም መምህራችን እያስተማሩ ነበረ። እግዚአብሔር የተመሰገነ ይሁንልን። አሁን ካለን ሰዓት አኳያ ጠራጠር እያደረግን መስገን ይህታችን የመጣችው የሚሸጠው ነገር ነበረኝ አልሸጥ ብሎኝ እዚህ ቦታ ላይ ተስዬ ተሸጦልኝ ስለት ላስገባ ነው። ነገር ግን ስለቱን ላስገባ እዚህ ከአውደ ምሕረት ጠጋ ብዬ እያለሁ እጄ አውራ ጣቴ ግትር ያለ ነበረ። አሁን እዚሁ ድንግል ማርያም ፈውሳኝ እጄ መንቀሳቀስ ጀምሯል። ክብር ለድንግል ማርያም አመስግኑልኝ ነው የምትለው። እግዚአብሔር የተመሰገነ ይሁንልን። መሳ የደረሰች በአንድ ቀን ድንግል ማርያም ለሁላችንም ትደርስልን። አመስግኑ ከፍ አድርጋችሁ። አባታችን ከሩቅ ቦታ ነው የመጣሁትና 32 ዓመት አብሮኝ የሚኖር ደዌ ያለ ከባድ ህመም ታማሚ ነኝ። ወልደ ሚካኤል እባላለሁ። ድንግል ማርያምን ዝናዋን ሰምቼ መምጣቴ ነውና ድንግል ማርያም እንድትምረኝ እናንተም በጸሎታችሁ አሳስቡልኝ ነው የሚሉት። ድንግል ማርያም ጸሎቶቱን ሰምታ ከደዌ እንድትፈውሰዎት የእሷ መልካም ፈቃድ ይሆንልን። እስቲ አመስግኑ ከፍ አድርጋችሁ። ይሄ ሕፃን ከአሁን በፊት መጥቷል። ኩላሊቱን ያመዋል። እጅግ ከፍተኛ ላይ ኢንፌክሽን ደርሷል። እጅግ በጣም ደረጃው ከፍ ብሏል። የኩላሊቱ ህመሙ ተብሎ ነበረ። እዚህ ቦታ ላይ ግን መጥተን ድንግል ማርያምን ተማጽነን እምነቱን ልቀጣ ነው፣ ጸበሉንም ማጸበል ነው። ክብር ለድንግል ማርያም። እጅግ ከፍተኛ ላይ ደርሷል የተባለው ኩላሊት የልጄ ዛሬ ነፃ ነው ተብሎ
ለምስክርነት በቅቷል። ክብር ለድንግል ማርያም። አመስግኑልኝ ትላችኋለች። አመስግኑላት። እግዚአብሔር የተመሰገነ በጎቹ ስላለሽ መጉደልን አላውቅም፣ የአንደበቴ ቋንቋ ነው እናቴ አንቺ ስም፣ ሰንደቄና አርማዬ የኔ መታወቂያ ነሽ። ከእግረ መስቀሉ ስር ቀራንዮ ላይ ያገኘው አንድ እርምጃ ሳልራመድ አንቺን ይዤ ተነሳው፣ አንቺን ይዤ ተነሳው። እመቤቴ ዛሬም ባርኬ ውዳሴሽን አበዛለሁ። አምላኬ እናት አምላኬ እናት ዛሬም ባርኬ ውዳሴሽን አበዛለሁ። ፈውስ የቀዳሁብሽ የበረከት አዘቅት ለዚህ ቀን የደረስኩት ሆነሽ ነው ብርታት። ስንቱን አለፍኩት ባንቺ ወጣሁ ስንቱን ተራራ